ይህን የምትመለከቱ ሁሉ ልዑል እግዚአብሔር በስድስተኛው ቀን ፈጥሮን በስድስተኛው ቀን በስድስት ሰዓት ተሰቅሎ ያዳነን አምላክ አሁንም ከኛ ጋር ይሁን። የእመቤታችንም ምልጃዋ አይለየን። ዛሬ የምገልጽላችሁ እናንተም ለሌላው ሰው ሁሉ እንዲዳረስ የምታደርጉት ትምህርት የግዝት በዓላት እነማን ናቸው? ስግደት የማይሰገድባቸው እነዚህ ዕለታት ማን ማን ናቸው? ስግደት ስንት አይነት ነው? የማይሰገደውስ ስግደት በእነዚህ የግዝት በዓላት ቀን የቱ ነው? ይህን ትምህርት ማስተምራችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ዕለት 40ውን ጾም ፈጽመን የምናስብበት ቀን አንዳንድ ጊዜ ከነዚህ የግዝት በዓላት ቀን በሚውል ጊዜ ብዙ ሰዎች ዛሬ ይሰገዳል ወይ አይሰገድም ወይ በሚለው ብዙ ስለሚጨቃጨቁ ስለሚነጋገሩም ይሄንን እገልጽላችኋለሁ። በመጀመሪያ የግዝት በዓላት የሚባሉት 5 ናቸው። አንደኛ የወልድ በዓል ወር በገባ በ29። ሁለተኛ የእመቤታችን ቅድስተ ቅዱሳን የድንግል ማርያም ዕለት ወር በገባ በ21። ሶስተኛ የመላከ ምክሩ የሊቀ መላእክት የቅዱስ ሚካኤል በዓል ወር በገባ በ12። ሌላው ዕለተ ቀዳሚት ሰንበት፣ አምስተኛው ዕለተ እሑድ ሰንበተ ክርስቲያን። ስለዚህ 5ቱ የግዝት በዓላት የሚባሉት ወር በገባ በ29 ወልድ፣ በ21 እመቤታችን፣ በ12 ቅዱስ ሚካኤል፣ ቀዳሚት ሰንበትና እሑድ ሰንበት ናቸው። ከዚህ ቀጥሎ መነግራችሁ በእነዚህ ቀናት አይሰገድምና የትኛው ስግደት ነው ምንድነው የማይሰገደው? በመጀመሪያ ግን 3 አይነት ስግደት አለ። አንደኛ አርንኖ ይባላል። አርንኖ ራስን ዝቅ አድርጎ ከወገብ ጎንበስ ማለት ይህ አርንኖ ይባላል። ይህም ማሰጋገድ ልክ አሁን እየሰገድኩ እንደማሳያችሁ ተመልከቱት። ይህ አሰጋገድ አርንኖ ይባላል። ሁለተኛው ያሰጋገድ አይነት አስተብርኮ ይባላል። አስተብርኮ ደግሞ በጉልበት ወድቆ ግንባር መሬት ሳይነካ የምንነሳው ስግደት ነው። ልክ ተመልከቱ አሁን እንደምሰግደው እዩ። ይህ ስግደት አስተብርኮ ይባላል። ሶስተኛው ስግደት ሰጊድ ተብሎ የሚታወቀው ይህም ሙሉ በሙሉ በጉልበት ወድቆ በግንባር መሬት ነክቶ የምንነሳው የስግደት አይነት ነው። ተመልከቱ ሶስተኛው ስግደት ልክ እንደምሰግደው እዩ። ይህ ሰጊድ የሚባለው ሶስተኛው ስግደት ነው። ስለዚህ በ5ቱ የግዝት በዓላት የማይሰገደው የትኛው ስግደት ነው ስንል አባቶቻችን በመንፈስ ቅዱስ ተመርተው እስከዛሬ ድረስ ያስተማሩን ያስቀመጡልን የምናደርገው ሁሉ የግዝት በዓላት የስቅለት በዓላት ጋር በሚገጥሙበት ጊዜ ልብ በሉ በየዓመቱ አይደለም። ይሄ ሊያጋጥም የሚችለው በተለያየ ዓመታት ርቀት ጊዜ ነው። በእነዚህ ጊዜዎች የትኛውን ስግደት እንሰግዳለን? 3ቱን ልብ በሉ። አንደኛ አድንኖ ራስን ዝቅ ማድረግ
ጎንበስ ማድረግ፣ ሁለተኛ አስተብርኮ መንበርከክ በጉልበት፣ ሶስተኛ ሰጊድ በግንባር መሬት ነክቶ መመለስ። የማይሰገደው ስግደት ሰጊድ የተባለው ስግደት ነው። ይህ ሰጊድ የተባለው ስግደት በግንባር መሬት ማስነካት ነው። ከዛ ውጭ ግን ያለው አስተብርኮ ስግደት ወይም የአርንኖ ስግደት በእነዚህ የግዝት በዓላት ቀን ይሰገዳል። የግዝት በዓል ቀን ግን ስግደት አይሰገድም የሚባለው ሶስተኛው ስግደት ሰጊድ የሚባለው ነው። ስለዚህ እነዚህ የአምስቱ የግዝት በዓላት ያውም ከነዛ ውስጥ የተወሰኑት ናቸው የሚገጥሙት። ቅዳሜ ሊገጥም አይችልም፣ እሁድ ሊገጥም አይችልም። ስለዚህ በእነዚህ ጊዜዎች ውስጥ በአስተብርኮ እንሰግዳለን። ሰጊድ ግን ግዝት ነው። ግዝትን መሻር ለማንም ሰው አይቻልም። መንፈስ ቅዱስ ይህንን ወስኗልና እግዚአብሔር ከሁላችን ጋር ይሁን። ድንግል አትለየን። የፈሰሰ ደሙ ኃጢአታችንን ይጠብልን። አሜን።